እንዴት ናችሁ? ሁለት እና ከሁለት በላይ ኤሲ ፓወር ሶርስን ልክ ወይም ጀነሬተርን ወደ አንድ ባዝባር ለማገናኘት ማየት ያለብንና መታየት ያለበትን ነገር አንድ ሁለት ሶስት እናያለን ማለት ነው። አንደኛው ምንድነው? ተመሳሳይ የሆነ ፍሪኩዌንሲ መኖር አለበት ማለት ነው። እዚህ ጋር ያለ ፍሪኩዌንሲ እና እዚህ ጋር ያለ ፍሪኩዌንሲ እንደሚታወቀው በሀገራችን ፍሪኩዌንሲ 50 ሄርትዝ ነው። ስለዚህ 50 ሄርትዝ መሆን አለበት ማለት ነው። ሁለተኛ እዚህ ጋር አንደኛው ፍሪኩዌንሲ ነው ማለት ነው። ሴም ፍሪኩዌንሲ መኖር አለበት። ሁለተኛው ፌዝ ሲኩዌንስ ነው። ፌዝ ሲኩዌንስ ማለት የዚህኛው ቲ ከዚህኛው ቲ እኩል መሆን ኮኔክት መሆን አለበት። የዚህኛው ኤስ ከዚህኛው ኤስ፣ የዚህኛው አር አውራው ኮኔክት መሆን አለበት ማለት ነው። ቲ ከቲ፣ ኤስ ከኤስ፣ አር ከአር ማለት ነው። ይህንን ፌዝ ሲኩዌንስ እንለዋለን። ሶስተኛው ምንድነው? ዘሴም ቮልቴጅ ሌቨል ማለት ነው። ዘሴም ቮልቴጅ ሌቨል አሁን ይህን ቮልቴጅ ስቴፕ አፕ የሆነው ወደ 230 ነው። እዚህ ጋርም ወደ 230 ማለት ነው። ወደ ሌላ ቮልቴጅ ሌቨል ለመቀየር ከፈለግን እንኳን ለምሳሌ ከባዛሩ ሌላ ቮልቴጅ ሌቨል ለመቀነስ ከፈለግን ለምሳሌ ወደ 132 ኬቪ መቀየር ከፈለግን ትራንስፎርመሩ ከ230 ወደ 132 ኬቪ ስቴፕ ዳውን ያደርግልናል ማለት። ስለዚህ 132 ይወጣል ማለት ነው። እንደየፈለግነው ቮልቴጅ ሌቨል በትራንስፎርመር ስቴፕ አፕ ወይም ስቴፕ ዳውን በማድረግ ሲንክሮናይዝ ማድረግ እንችላለን ማለት ነው። ስለዚህ ሶስተኛው ምንድነው? ቮልቴጅ ሌቨል ማለት ነው። እነዚህ ነገሮችን ሁለት እና ከሁለት በላይ ኤሲ ፓወር ሶርስን ወደ አንድ ባዛር ለማገናኘት እነዚህ ሶስት ነገሮችን ማሟላት አለበት ማለት ነው። ቴንክ ዩ